አማራ ክልል እያደረጉ ያሉት ጦርነት የመከላከያ ኃይሉ ብልጽግና አጠቃላይ የሰራዊቱ ጥምር ኃይል ግራ እስኪገባው ድረስ ነው ወታደራዊ ስልቶችን በመጠቀም በሄደበት ሁሉ መንገድ እየተመታ ከፍተኛ ጉዳት እየደረሰበት እንደሆነ እየተገለጸ ይገኛል። የፋኖ ኃይሎች የሉም በተባሉበት አካባቢ የመከላከያ ኃይሉ ከፍተኛ እንቅስቃሴ በሚያደርግባቸው አካባቢዎች ድንገት ደርሰው ጥቃት በመፈጸም ጉዳት እያደረሱበት ነው የሚገኙት። አሉ ተብለው በሚኬዱበት አካባቢ ደግሞ የፋኖ ኃይሎች ምንም ዳናቸውና ዱካቸው ሳይገኝ የቀረ የመከላከያ ኃይሉን ድንገት የሉም ተብሎ ወደ መከላከያ ካምፓቸው በሚመለሱበት ሰዓት የደፈጣ ውጊያ እና የቆረጣ ውጊያ በማድረግ ከፍተኛ ጉዳት እያደረሱበት ነው። እንግዲህ በሄደበት እና በዋለበት አውደ ውጊያ ሁሉ መሸነፍ፣ መበተን፣ መዝረክረክ የማይሰለቸው የአገዛዙ ጦር ያው እንደተለመደው በዚህ ሰሞን በአማራ ክልል በተለያዩ ውጊያ ቀጠናዎች በፋኖ ኃይሎች ከፍተኛ ሽንፈት እየደረሰበት እንደሚገኝ ተመላክቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በሚንቀሳቀስባቸው ነፃ ይዞታዎችን ለመቆጣጠር የአገዛዝ ጦር ከደብረ ማርቆስ ወደ ሊባኖስ ደንባ ወደ ተባለ ቦታ ሲንቀሳቀስ የፋኖ ኃይሎች ከበባ በመፈጸም ማጥቃት በመፈጸም ጉዳት አድርሰውበታል። የፋኖ ኃይሎች 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ በፈጸመው የደፈጣና የመልሶ ማጥቃት እንቅስቃሴ አንድ ፓትሮልን ጨምሮ በርካታ ወታደራዊ ተሽከርካሪዎች በመቃጠላቸው እንዲሁም በርካታ ቁጥር ያለው የአገዛዙ ጦር መደምሰሱን ታውቋል። በተደረገው ውጊያ ተመቶ ሲሸሽ በነበረው የአገዛዙ ጥምር ጦር ላይ ተከታትሎ በመምታት እስከ ማርቆስ ከተማ ማረሚያ ቤት ዘልቀው በማጥቃት ከባድ ጉዳት ያደረሱበትና በዚህ ውጊያ 3 መደበኛ ምሽጎችን የፋኖ ኃይሎች ተቆጣጥረው ወደ ከተማው አቅራቢያ ዘልቀው በመግባት ሲሸሽ የነበረውን የመከላከያ ሰራዊት እየተከተሉ መምታታቸውን አስታውቀዋል። ውጊያው እስከ ምሽቱ 12 ሰዓት ለተከታታይ 7 ሰዓት ያለማቋረጥ በተደረገው የመልሶ ማጥቃት ከ37 በላይ የአገዛዙ ጦር መደምሰስ መቻሉን አስታውቀዋል። በተመሳሳይ ሰዓት በምስራቅ ጎጃም ደጀን ወረዳ በደጀን ከተማ በቅርብ ርቀት አዲስ ውጊያ መቀስቀሱንና ውጊያው አሁንም እየተካሄደ ሲሆን ከከተማዋ ዘልቀው የገቡ የፋኖ ኃይሎች በከተማዋ አቅራቢያ የነበሩ 2 ምሽጎችን ማጥቃታቸውንና የአገዛዙ ጦርም ከምሽጎቹ ወጥቶ ወደ ከተማ መግባቱን እና የወረዳ ፖሊስ አዛዥ ዋና ሳጅን አስናቀ ማናዬ የተባለው በመከላከያ ሰራዊቶች ብስጭት ምክንያት ከተማው ላይ እንቅስቃሴ በሚያደርግበት ሰዓት መመታቱንና ይሄ የወረዳው የፖሊስ አዛዥ ምንም አይነት ጥፋት ሳያጠፋ ነገር ግን ተመቶና ተበትኖ ወደ ከተማው ወደ ደጀን ከተማ የገባው ኃይል እርምጃ እንደወሰደበት አንዳንዶችም የፋኖ ኃይሎች በከተማዋ ላይ የከተማ ስኳዶችን አስቀድሞ በማስገባት እርምጃ ወሰዱበት የሚባል ሌላ መረጃ መጥቷል። እንግዲህ በዚህም ሆነ በዛ ያው የአገዛዙ ደጋፊ በመሆኑ ሰውየው ዋና ሳጅን አስናቀ ማናዬ የወረዳው ፖሊስ አዛዥ ተገሏል ማለት ይቻላል። በ2 አጃቢዎችም እንዲሁ መቁሰላቸውን ነው መረጃዎች የሚያመላክቱት። ሌላው በምዕራብ ጎጃም በተለያዩ ወረዳዎች ማለትም በቋሪት፣ በደንበጫ፣ በደጋዳሞትና በሰከላ ተራራማ አካባቢዎች የፋኖ ይዞታዎችን ለማጥቃት የተንቀሳቀሰው የአገዛዙ ጦር አሁንም የመልሶ ማጥቃት ደርሶበት ወደ መጣበት አካባቢ እንዲመለስ ማድረጉንና በጣም በርካታ ሰራዊት መደምሰሱን በውጊያውም ቀጠና ፈርሶባቸው እጃቸውን ለፋኖ ኃይሎች በተለያየ አቅጣጫ መስጠታቸውን ነው መረጃዎች የሚያመላክቱት። በሌላ የክልሉ ምስራቃዊ ቀጠና በሰሜን ወሎ ዞን ወደ ቆቦ ከተማ በሌሊት የፋኖ ኃይሎች በከተማዋ ዙሪያ በሚገኙ የአገዛዙ ጦር ካምፕ ላይ ጥቃት በመክፈት የአገዛዙን ጦር ወደ ከተማዋ እንዲሸሽ ከማድረጋቸውን በተጨማሪ ተከታትለው ወደ ከተማዋ በመግባት በተለይ በከተማዋ ፖሊስ ጣቢያ ሚካኤል ሰፈር ወይም የአድማ ምተና ካምፕ እንዲሁም ሆርማት በተባለው የአገዛዙ ወታደራዊ ካምፕ ላይ ከበድ ያለ ማጥቃት በመፈጸም ጉዳት ማድረሳቸውን ለማወቅ ተችሏል። የአገዛዙ ጦር ባላሰበው ጥቃት በመደናቀጥ ባልተጠና ሁኔታ የከባድ መሳሪያ ሲተኩስ ማደሩና በዚህም በርካታ ሰላማዊ የከተማው ዙሪያ ነዋሪዎች መገደላቸውን የዓይን እማኞች ተናግረዋል። የፋኖ ኃይሎች በርካታ ቁጥር ያለው የአድማ ብተና አባላትን እና ሚኒሻዎችን በምርኮ ይዘው ከከተማው እንደወጡ ገልጸዋል። በዚሁ አቅጣጫ እንዲሁ በሰሜን ወሎ በጋዞ ወረዳ ዛሬ ከሌሊቱ የጀመረው ውጊያ እስከ እኩለ ቀን ድረስ በተደረገው ውጊያ በአገዛዙ አባላት ጉዳት መድረሱን አስታውቀዋል። የሚኒሊክስ በፈጸመው ማጥቃት ብር አፋፍ በተባለ ቦታ ላይ በተደረገው የተጠና ማጥቃት የአገዛዙ ጦር ቦታውን ለቆ መሸሹን አስታውቋል። የደጋው መብረቅ ኮር
ደጀን ክፍለ ጦር ከንጋት ጀምሮ እስከ እኩለ ቀን ድረስ ጥቃት በመፈጸም በጋሸናና ከአሁን ተገኝ በጋራ ለማጥቃት የመጣውን ኃይል ወደ መጣበት እንዲመለስ ከማድረጋቸው በተጨማሪ በርካታ የሰራዊቱ አባላትን ጉዳት እንዳደረሱበት ተመላክቷል። ይህ በእንዲህ እንዳለ በትናንትናው ዕለት የአገዛዙ 45ኛ ክፍለ ጦር በመካነ ሰላም ከተማ አቅራቢያ የአማራ ፋኖ ብሔራዊ ኃይል ምኒልክስ ንጉስ ሚካኤል አሊኮር የኢንጂነር ደሳለኝ አሰፋ ክፍለ ጦር ባደረገው ማጥቃት ከቀኑ 10 ሰዓት እስከ ሌሊቱ አጋማሽ ድረስ በተደረገው ውጊያ የአገዛዙ 801ኛ ኮር አካል የሆነው 45ኛ ክፍለ ጦር በ6 ተሽከርካሪዎች የኢንጂነር ደሳለኝ አሰፋ ክፍለ ጦርን ለማፈን ቢንቀሳቀስም በድንገት ተከቦና ተቆርጦ የተመታ የአገዛዙ ጦር ሽሽት ላይ እንዳለ አንድ ሲኖ ትራክ መኪና በፋኖ ብሬን ተኳሾች ጎማው በመመታቱ በፍጥነት ሲጓዝ ስለነበር ጥልቅ በሆነ ገደል ላይ ገብቶ በሲኖትራኩ ላይ የነበሩ አብዛኛዎቹ የመከላከያ ሰራዊት አባላት መሞታቸውና የቆሰሉትንም በፍጥነት አውጥተው ወደ መካነ ሰላም ከተማ በማስገባት በሆስፒታሉ ላይ ሕክምና እየተደረገላቸው እንደሆነና በርካቶቹ በመቁሰላቸው የመካነ ሰላም ሆስፒታል የሲቪል ታካሚዎችን አገልግሎት ለጊዜው ማቋረጡን ለማወቅ ተችሏል። በተመሳሳይ ዜና ከደሴ ከተማ አቅጣጫ በአስገዶና ሞቲ በኩል ከጉጉፍቱ አቅጣጫ በአጥንት መስበሪያ በኩል ከቆላ ገራዶ አቅጣጫ በጎሳ ሚዳና በኩታበር እንዲሁም በተንታ አጅባር አቅጣጫ ትናንት ከማለዳ ጀምሮ እየተደረገ ያለው ተጋድሎ እስከ ዛሬ ምሽት ድረስ እንደቀጠለ ለማወቅ ተችሏል። የደሶ ዙሪያውን ጨምሮ በአራት ዋና አቅጣጫዎች የገባው የአገዛዙ ጦር ኃይል ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ እንደደረሰበት ተመላክቷል። ከ36 ሰዓታት በላይ በዘለቀው በዚሁ ተጋድሎ ፋኖ ትልቅ ድል መቀዳጀቱን አስታውቋል። በአንጻሩ ደግሞ የአገዛዙ ኃይል አሉኝ የሚላቸውን የሪፐብሊካን ጋርዶችንና የአየር ወለድ ኮማንዶዎችን ከነከባባድ መሳሪያዎቹ አሰልፎ የፋኖ ጥቃት መከላከል አለመቻሉ የደረሰበትን የውድቀት ደረጃ በገሃድ ያሳየ ነው ሲሉ የዓይን እማኞች እየተናገሩ ይገኛሉ። በአጠቃላይ በደሴ አካባቢ አሁንም ውጊያ እየተደረገ ሲሆን ዙ 23ቶችን መድፎችን ከባባድ መሳሪያዎችን በመተኮስና በድሮም ተራሮችን በመደብደብ ራሱን ለመከላከል ጥረት ያደረገው የአገዛዙ ጦር የደሴ ከተማ የፋኖ ኃይሎች በድንገት በተለያየ አቅጣጫ ይገባሉ በማለት